አሳስቧል። የኢፌዴሪ የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ይህንን ማሳሰቢያ የሰጠው የኢሚግሬሽንና ዜግነት አገልግሎት የ2017 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም በገመገመበት ወቅት ነው። የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ዲማ ኖጎ ዶክተር በሰጡት አስተያየት የተቋሙን አሰራር በማዘመንና የሰው ኃይሉን በማጠናከር ከህብረተሰቡ የሚነሱ ቅሬታዎችን ለመፍታት የተጀመሩ የለውጥ ስራዎች ተጠናክረው መቀጠል እንዳለባቸው አሳስበዋል። ሰብሳቢው አያይዘውም የስራ አካባቢዎች ምቹ በማድረግ ብልሹ አሰራርና ሙስና መከላከልና መቆጣጠር ከለውጡ አመራር የሚጠበቅ ተግባር መሆኑን ጠቁመው ኢትዮጵያ ከጎረቤት ሀገሮች ጋር ያላትን ድንበር ለመቆጣጠር ከባለድርሻ አካላት ጋር በቅንጅት መስራት እንደሚገባ አስገንዝበዋል። የሴቶችን ብቃት በስልጠናዎች ለማሳደግና በተቋሙ የሚሰሩ እናቶች ተረጋግተው እንዲሰሩ የህፃናት ማቆያ መኖሩ ለተቋሙ ስራ መቀላጠፍ ጠቃሚ በመሆኑ ተጠናክሮ መቀጠል እንዳለበት የተከበሩ ዶክተር ዲማ ኖጎ ጨምረው ገልጸዋል። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ፈትሄ ማህዲ ዶክተር በበኩላቸው የተቋሙ አዲስ አመራሮች የነበረውን ችግር ለመፍታት ያደረጉት ጥረት አድንቀው ግልጽ የአሰራር ስነ ስርዓት በመዘርጋትና ጥፋተኛ ሰዎችን ተጠያቂ በማድረግ እንዲሁም ቴክኖሎጂን በመጠቀም ብልሹ አሰራርና ሙስናን በዘላቂነት መከላከልና መቆጣጠር እንደሚቻል ጠቁመዋል። ምክትል ሰብሳቢው አክለውም በህጋዊ መንገድ ፓስፖርት የሚያገኙ ከሆነ የውጭ ሀገር ዜጎችና ትውልድ ኢትዮጵያውያን ለምን በህገ ወጥ መንገድ ፓስፖርት ለማግኘት ይፈልጋሉ የሚለውን ጥያቄ ለመመለስ ተቋሙ ራሱን መፈተሽ እንዳለበትም አሳስበዋል። የቋሚ ኮሚቴው አባላት በተሰጡት አስተያየት በህብረተሰቡ የሚነሱ ቅሬታዎችን ለመፍታት በተቋሙ የሰው ኃይል አደረጃጀት ብቃትና ስነ ምግባር ላይ በትኩረት መስራት እንደሚገባ አስገንዝበዋል። አባላቱ አክለውም የውጭ ሀገር ዜጎች ኢትዮጵያውያን የሚሰሯቸው ስራዎች እየሰሩ በሀገሪቱ ዜጎች ላይ ጫና እንዳይፈጥሩና የመኖሪያ ፈቃድ የሌላቸው የውጭ ዜጎች የደህንነት ስጋት እንዳይሆኑ የድንበር ቁጥጥሩን ማጠናከር እንደሚገባ አሳስበዋል። የፓስፖርት ዋጋ ጭማሪ የማህበረሰቡ የመክፈል አቅምን ያላገናዘበ እንደሆነ ከማህበረሰቡ ቅሬታ እየተነሳ በመሆኑ ስለ ተቋሙ አጠቃላይ አሰራርና ስለ ፓስፖርት ዋጋ ጭማሪው ለህብረተሰቡ የግንዛቤ ማስጨበጫ ትምህርት መስጠት እንደሚገባ አባላቱ ጨምረው አስገንዝበዋል። የኢሚግሬሽን ዜግነት አገልግሎት ዋና ዳይሬክተር ክብርት ወይዘሮ ሰላማዊት ዳዊት በሰጡት ማብራሪያ በተቋሙ ውስጥ የነበረውን ብልሹ አሰራርና ሙስናን ለመከላከልና ለመቆጣጠር ቴክኖሎጂን በመጠቀም በትኩረት እየተሰራ መሆኑን ጠቁመው ድንበርን አካባቢ ያለውን ቁጥጥር ለማጠናከር ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን አስረድተዋል። ዋና ዳይሬክተሩ አክለውም ተቋሙ ለፓስፖርት ከሚያወጣው ወጪና ከሌሎች ሀገሮች የፓስፖርት ዋጋ ጋር ሲነጻጸር ተቋሙ ለፓስፖርት የሚከፍለው ዋጋ ዝቅተኛ መሆኑን ገልጸው ህብረተሰቡ በየአካባቢው ፓስፖርት ማግኘት እንዲችል አዲስ አበባ 4 ቅርንጫፎችና ከአዲስ አበባ ውጭ ማዕከላዊ በሆኑ ቦታዎች 10 ቅርንጫፎችን ከፍተው ለህብረተሰቡ በቅርብ አገልግሎት እየተሰጡ መሆኑን አብራርተዋል። ህብረተሰቡ ስለ ተቋሙ አጠቃላይ አሰራርና ፓስፖርት በየአካባቢው ባሉ ቅርንጫፎች መውሰድ እየቻለ ወደ አዲስ አበባ መቶ እየተጉላላ በመሆኑ ከመገናኛ ብዙኃን የአየር ሰዓት ገዝተው የግንዛቤ ማስጨበጫ ትምህርት ለመስጠት በዝግጅት ላይ መሆናቸውን ዋና ዳይሬክተሯ ጨምረው ተናግረዋል። ውድ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበር ማለት ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ባይ ባይ።